ጋይስ ቋንጣውን ሳልሰራው በልቼ ጨረስኩት አለቀ አለ። እኔ በጣም ነው ቋንጣ የምወደው። እናንተ ያማራችሁን ነገር ብሉ፣ እውነቴን ነው የምላችሁ። ለራሳችሁ ይኸው እከሌ ብር ስላችሁ እከሌ ብር ላኪልኝ ሲላችሁ ያለ የሌላችሁን መጅረጥ አድርጋችሁ ትልካላችሁ። ለራሳችሁ ሲሆን ግን 10 ብር 20 ብር የምትሰስቱ ልጆች አላችሁ። ስነ ስርዓት ያዙ። እዚህ የምትለፊው ደቼ የምትበዩ ወገብሽ ከሸፋ ጣጋ ቁርጥ የሚለው ለራስሽ ለመሆን ሴትዮ ሁሉም ካንቺ በኋላ ነው። ሁሉም ልጅም ባለም ቤተሰብ ሁሉም ካንቺ በኋላ አንቺ እስካለሽ ድረስ ነው። የምሬን ነው። ያማራችሁን ነገር ኦርደር አድርጋችሁ ብሉ። ያማረ ነገር ተጠቀሙ። ለፊታችሁ ለእጃችሁ አሪፍ ፕሮዳክት ተጠቀሙ። ስራ ጨረሳችሁ ስትገቡ ማታ ክፍላችሁ ስትገቡ ጽድት በቃ ይሄ ውሃ እንትን ስንል ስለምንውል እጃችን እንትን እንዳይል ማለት ነው። ጽድት በሉ። ለማናባቱ ብላችሁ ነው እንዴ? ያማራችሁን ብሉ። እውነቴን ነው። ይሄው ነስዬ ባልትና ሁሉ ነገር አላት ጋይስ። የሌላት ነገር የለም። ቋንጣ አላት፣ የው ቅቤ ምን የመሰለ ቅቤ አላት፣ በርበሬ ሽሮ አላት፣ እንጀራ አላት። በጣም አሪፍ እንጀራ። ስሟን ሜንሽን አድርግላችኋለሁ ከታች እያዘዛችሁ ብሉ። ይሄ አማረኝ አትበሉ። አንድ ቤት 5 ዓመት 4 ዓመት 6 ዓመት ከቆየሽ የሀገርሽ ምግብ ሊደፋሽ ነው። እንዲ አምሮት ገሰሻት በይ እንደ ሴትዮ ግዢና ቢ ለሰው ብቻ ሁልጊዜ እንደ ሻማ መቅለጥ አቁሚ። ስነ ስርዓትሽን ያጂ። ለራስሽ ጽድት በይ እናቴ። አንቺ ከሌለሽ የለሽም። ሁሉም ካንቺ በኋላ ነው መሆን ያለበት። እናቱም አባቱም ትዳሩ ሁሉም ካንቺ በኋላ ሴትዮ ጽድት በይ አንቺ። እውነቴን ነው። ያማረሽን ነገር እዝዝ እያደረግሽ ኦርደር እያደረግሽ ቢ አትጃጃይ። እዚህ እንትን እያልሽ ካንቺ በኋላ ነው ሁሉ ነገር የሚደርሳል። እና ብሉ። የምትለፉት ለመብላት ነው። ብሉ። በቃ ሰሞኑን እንግዲህ መስሚያ ጥጥ ነው። ቋንጣ ያለ ሽሮ በርበሬ ያለኝ ማንንም አላናገርም። እውነቴን ነው። እና ያማራችሁን ግዙና ብሉ። ሜንሽን አደርግላችኋለሁ ስሟን። እሺ